ከረጅም ጊዜ በፊት አንድ ወንዝ ዳር ያለ ቤት ውስጥ ነበረ ትልቁ ሰውዬና ሚስቱ የሚኖሩት። አንድ ቀንም ቁርሳቸውን እየበሉ እያለ ፌን ከስኮትላንድ ተበላሽ ወረቀት ተልኮልሃል። ማን ነው እኔን የሚቃረነኝ ሰው? አንተ ሰውነት ብቻ እንዳለ ነው እዚህ ላይ የሚገልጸው። ሪኩ ትልልቁን የሚባሉን ብረት ምግብ ሰው ነኝ። ትልልቅ የሚባሉ እንስሳቶችን በእጄ መገነጣጠል ሰው ነኝ። ግን እኮ ድንጋይ ላይ ተኝተህ እያለ ተንሸራተህ ወድቀህ ነበር። ይህንን መቋቋም አልችልም። ትልቅ ድልድል ይሰራና እንዴት እኔን ማክበር እንዳለበት አስተምረዋለሁ። ግን ይህን የሚያክል ድልድይ ትሰራለህ? እንደውም ለዓመታት የሚያክል ዘፈን እንዲዘፍኑ ነው ማደርገው በዚህ ድልድይ የተነሳ። ኤምኬም የተለያዩ ትልልቅ ጥርብ ድንጋዮችን እየተሸከመ ማምጣት ጀመረ። ምክንያቱም ትልቅዬ ድልድይ ሊሰራ ተዘጋጅቷል። ትልልቅ ድንጋዮችን ባህር ውስጥ በመክተት መደርደር ጀመረ። ኡፍ ይህ ሁሉ ደግሞ ይቀረኛል ገና። ከዛ በኋላ እያንዳንዱን ድንጋይ መደርደር ጀመረ። ፌን ምሳ ይዤ ልመጥቻለሁ። እየደረስኩ ነው። ገና 40 ማይል ይቅበኛል። ግን እኮ ቅጠርና ሌሎቹም እንዲረዱ ማድረግ ትችላለህ። እና ብቃቴን ላጋራ ማለት ነው? አይሁን። ግን አስበው ታውቃለህ? ይህን ሁሉ ጨርሰህ ካገኘው በኋላ ምን እንደምታደርገው? ሰውነቴ እንደና እንዲገረም ነው። እሱ ፊት ትልልቅ ነገሮችን አነሳና አስገርመዋለሁ። ከዛ በኋላ ይሸሸኛል። ኦኬ ተረጋጋ። እሱ እስካልተገረመ አቋርጠዋለሁ። ይህንን ድልድይ አቋርጠዋለሁ። ሁለቱን ከተማ ልታገናኘው ነው እንዴ? በጣም ደስ ይላል። ከዛ በኋላ በትልቅ ማያ ሰውየውን ሳየው በጣም ትልቅ ነበረ። ደነገጠ። ማይሆን ነገር ነው። እጁ ብቻ እኮ የኔን ጉበት ነው የሚያክለው። ወይኔ ሁና ምን ማድረግ እችላለሁ? ደግሞ መንገድ ከፍቼለታለሁ እኮ ወደዚህ እንዲመጣ። ራሴን እንደ ምሳው አድርጌ ነው እዛ ድረስ እንዲመጣ አደረግኩት። ወይኔ ጉዴ! ልፋለመው አልችልም። ይህኝ እስኪ እኔ እኮ ትንሽ ነኝ፣ እሱ እኮ ምን እንደሚያክል። ፊን ሂድና ግባ፣ ቶሎ በል፣ ቶሎ ተላጭ ጺምህን። ሲሚ መላጫ? ለምን? ቶሎ በል፣ እቅድ አለኝ። ፊን ቶሎ በልና ይህን የህፃናት ልብስ አድርግ። ምክንያቱም አንተ ህፃን ትመስሏለህ። በህፃንነትህ ደግሞ እንደዚህ ትልቅ ኮንክ። ትንሽ ተለቅ ስትል ደግሞ ምን የሚያክል እንደሚሆን ሳያስበው በጣም ይደነግጣል። በጣም ጭንቅላት አለሽ እኮ። አሁን እንደ ህፃናት ነው የምሆነው ወይስ እንዴት ነው የምሆነው? ከዛ በኋላ ፊንን የህፃን ልብስ አልጋው የህፃን አልጋ ላይ ያስተኛቸው። ከውጭም ስሙን እየጠራ እየጮኸ ማንኳኳት ጀመረ። በጣም ደነገጡ። በሩንም ግንጥል አድርጉት ወደ ውስጥ ገባ። ፊድ የት ነው ያለው? ባለቤቴ ጫካ ውስጥ ነው። እቃዎችን ለቃቅሞ ላይመጣ ሄዷል። ግን በማንኛውም ሰዓት ይመለሳል። ወደ ውስጥ ገብተህ መቀመጥ ትፈልጋለህ? እየጋበዝሽ ነው እንዴ? አዎ እንዴ፣ እቤት ግባ እንጂ። ባለቤትሽ ይህንን ድልድይ በጣም በፍጥነት የደረሰው? አዎ ለሱ 3 ቀን የፈጀበት። እሱም እንዳለው ለሱ ጥሩ እንቅስቃሴ እንደሆነለት ነው። የምን ህፃን ነው ደግሞ? ይሄኛውማ የኛ ልጅ እኮ ነው። መተዋወቅ ትፈልጋለህ? ልጃችሁ ነው እንዴ? ልጄ ዛሬ ደስተኛ ነው። በ3 ቀን ውስጥ 3 የሚያክል የዛፍ ፍሬዎች ነው በልቶ የጨረሰው። ሰውየውን በጣም ደንግጦ ማየት ጀመረ። ልጄ ሩበሃል ማለት ነው። የሆነ ነገር ልስራልህ። ባለቤቱ ምግብ ሰርታ ሰጠችው። ነገር ግን ሲያስበው ትልቅ ጥርስ ያለውና ጥርሱን ሸፈነና ማልቀስ ጀመረ። ልጄ ያኛውን ካፕኬክ አልወደድኩም፣ በቃ ይሄኛውን ብላ። ታዲያ አባቱ ከዚህ በለጠ ነው እንደሚበላው? አዎ ብረቱን ሁላ ነው የማይቀረው። ሁሉን ነገር ይበላል። ለጥርሴ ጥንካሬ እያለ ብረቶቹን በሙሉ ጨርሷቸዋል። አንተም ከፈለግ ላምጣልህ። አይ እኔ ምንም አራበኝ። በቃኝ። አባቴ ያው እየመጣልህ ነው። እንደውም 2 ተራራ የሚያክል ድንጋዮችን የተሸከመው እሱ ነው። ወይኔ ለፋ ግን በጣም። ይህንን ሲሰማ አባቱ ምን እንደሚያክልና በጣም ትልቅ እንደሆነ ተገነዘበ። በጣም ደነገጠ፣ ፈራ። ወይኔ አንድ የረሳሁት ካለ
ወይኔ በቃ ልመለስና ከውን ይዤኔት። ፊን ግን ካጣ ይናደዳል። በጣም ብዙ ነገር እየተለማመደ ነበር አንተን ለማግኘት። አይ በጣም የረሳሁት ነገርና በጣም ጠቃሚ ነገር ነው ረስቼ መተውት ሌላ ጊዜ አገኘዋል ብሎም ተመልሶ በፍጥነት ሄደ። ከዛ በኋላ ከቤቱ እንደወጣ በጣም በፍጥነት እየሮጠ ድልድዩን አልፎ ተጓዘ። ናስኩሞ እንዴ? በፍጥነት እየተጓዘ እንዳለ የተሰራው ድልድዮች መፍረስ ጀመሩ። እናም በሙሉ ፈረሱ። ወይኔ የሚያምረው ድልድይ! በመሃል የሚያገናኘውም የተሰራው ድልድይ ሙሉ በሙሉ ስለፈረሰ ተመልሶ መምጣት አይችልም። እናም አሁን በሰላምና በፍቅር መኖር ይችላሉ። ማንም ሰው ወደ ሰፈራቸው መምጣት አይችልም። ሕይወቴ ስላተረፍሽልኝ በጣም ነው የማመሰግንሽ ውዷ ባለቤቴ። በጣም የሚገርም ጭንቅላት አለሽ። እና ምንድን የተማርከው ከዚህ? ከዚህ የተማርኩት ከማናውቀው ሰዎች ጋር መጋጨት እንደሌለብን ነው። በጣም የሚገርመው ነገር ምን እንደሆነ ታውቃለህ? 3 ቀን የፈጀብህን ድልድይ በአንድ ሰዓት ውስጥ መፍረሱ ነው። ነገር ግን የከተማው ሰው እንደፈራው ታውቋል። ታዲያ የሕፃን ልብስ መልበስን ከሚያውቁት አይሻልም? በጣም ነበር የምታስቀው። አንድ የተማርኩት ነገር ግን ጥንካሬ ትልልቅ ነገሮችን በማንሳትና ትልልቅ ነገሮችን በመምታት አይደለም። አንዳንድ ትልቅ ጥንካሬ የምንለው እርዳታን መጠየቅም ጭምር ነው። እናም ጭንቅላትን መጠቀምም ትልቅ ጥንካሬ ነው። ይህንን ነው በጣም የተማርኩት ካንቺ። ያን ቀን ምሽትም ተሳስቀው ከዛ ቀን ጀምሮ በሰላምና በደስታ መኖር ጀመሩ።